እሺ ጥያቄ እንመልስ። እግዚአብሔር ነፃ ፈቃድን ከሰጠንና ካልታዘዝን ለምን ገሃነም ይከተናል? ይህስ እንዴት ከፍቅር ጋር ይሄዳል? የሚል ጥያቄ ተጠይቀናል። እሺ ሚዛናዊና ሎጂካል በሆነ መንገድ መልሱን ለማየት እንሞክር። ነፃ ፈቃድ ያለ ምርጫ ትርጉም የለውም። እግዚአብሔር ነፃ ፈቃድ የሰጠን እንድንወደው ብቻ ሳይሆን ካልፈለግን ደግሞ እምቢ የማለት መብት እንዲኖረን ጭምር ነው። ስለዚህ አንድ ሰው የመውደድ ነፃነት አለው የሚባለው ከፈለገ የሚወድበትና ካልፈለገ የመራቅ አማራጭ ሲኖረው ብቻ ነው። ምክንያቱም እምቢ የማለት መብት ከሌለን ነፃ ፈቃዱ የይስሙላ ይሆናል። ሎጂኩ ምንድነው? እግዚአብሔር እኛን በግድ እንዲወዱት ተደርገው እንደተሰሩ ሮቦቶች አድርጎ አልሰራንም። ምክንያቱም በግድ የሚሆን ፍቅር አይደለም። ስለዚህ ለኛ ካለው የፍቅር ጥልቀት የተነሳ ምርጫችንን ያከብራል። ሁለተኛ እንድትረዱ የምፈልገው ነገር ገሃነም ራሱ ምንድነው የሚለውን ነገር ነው። በቴዎሎጂ አረዳድ ገሃነም ማለት እግዚአብሔር ሰዎችን ለማሰቃየት የሰራው የበቀል ቦታ ሳይሆን የእግዚአብሔር መገኘት ሙሉ በሙሉ የተለየበት ቦታ ማለት ነው። እዚህ ጋር ምናልባት እግዚአብሔር እኮ ኦምኒ ፕሬዘንት ነው፣ የሌለበት ቦታ የለም፣ እንዴት ገሃነም ላይስ አይኖርም ትላለህ ልትሉ ትችላላችሁ። ግን እያልኩ ያለሁት እግዚአብሔር በገሃነም በኃይሉና በሉዓላዊነቱ በህልውና ደረጃ አለ። ነገር ግን በፍቅሩ፣ በጸጋው፣ በሰላሙ፣ በደስታው በግንኙነት ደረጃ የለም። እሺ ግልጽ እንዲሆንላችሁ ምሳሌ ልስጣችሁ። ለምሳሌ ፀሐይ በሰማይ ላይ ስትወጣ ብርሃኗና ሙቀቷ በሁሉም ቦታ ላይ ይደርሳል። ነገር ግን አንድ ሰው አይኑ ቢጠፋ ወይም ራሱን ጨለማ ክፍል ውስጥ ቢቆልፍ የፀሐይ ብርሃን ለእርሱ የለም። ፀሐይዋ ስላልኖረች ሳይሆን ሰውየው እሷን የመቀበል አቅሙን ወይም ፈቃዱን ስላጣ ነው። በገሃነም ያለ ሰውም እንዲሁ የእግዚአብሔርን ፍቅር መቀበል የማይችልበት ጨለማ ውስጥ ነው። ወይም ሌላ ምሳሌ ሁለት ሰዎችን በአንድ ክፍል ውስጥ ብታስቀምጥና እርስ በርሳቸው በከባድ ጥላቻ ቢተያዩ በቁስ ደረጃ በአንድ ቦታ ላይ ያሉ፣ ነገር ግን በግንኙነት ደረጃ በመካከላቸው የሰማይና የምድር ያህል ርቀት አለ። አንደኛው የአንደኛውን መገኘት አይፈልግም። ስለዚህ እግዚአብሔር የሌለበት ቦታ ስል እግዚአብሔር በቦታ ደረጃ ተለይቶ ሳይሆን በዚያ ቦታ ላይ ያሉ ፍጥረታት የእርሱን ፍቅር፣ ሰላምና ደስታ መለማመድ የማይችሉበት ሁኔታ ላይ ናቸው የሚለውን ለማሳየት ነው። ወደ ጥያቄው ስመለስ እግዚአብሔር የሰላም፣ የህይወት፣ የደስታ፣ የብርሃን ምንጭ ነው። ስለዚህ ከአምላክ መራቅ ማለት ከነዚህ ነገሮች ሁሉ መለየት ነው። ልክ ከአንድ ሞቅ ያለ ቤት ወጥተህ በበረዶ በውርጭ ውስጥ ብትቆም ቅዝቃዜው ቤቱን የሰራው ሰው የሰጠ ቅጣት ሳይሆን አንተ ራስህ ከሙቀቱ ምንጭ ለመራቅ የወሰንከው ውሳኔ ውጤት ነው። አንድ ሰው በምድር ላይ ሳለ እግዚአብሔርን አልፈልግም፣ ትእዛዙን አልጠብቅም ካለ እግዚአብሔር ያንን ምርጫውን እስከ መጨረሻው ያከብርለታል። ስለዚህ ገሃነም ማለት ባጭሩ እግዚአብሔር የሌለበት ቦታ ማለት ነው። ፈጣሪ ሰውን ወደ ገሃነም አይጥልም። ይልቁኑ ሰውየው በምድር ላይ የመረጠውን ያለ እግዚአብሔር የመኖር ምርጫ በዘላለማዊነት ያጸናለታል። ንግግሬን በታዋቂው ጸሐፊ ሲ.ኤስ. ሊዩስ አባባል ልጨርስ። በመጨረሻ ላይ ሁለት አይነት ሰዎች ብቻ ነው ያሉት፣ እግዚአብሔር ፈቃድህ ይሁን የሚሉና እግዚአብሔር በመጨረሻ ፈቃዳችሁ ይሁን የሚላቸው፣ ማለቴ ምርጫቸውን የሚተውላቸው። ስለዚህ ቅጣት እግዚአብሔር ስለማይወደን ሳይሆን እኛ ፍቅሩን አንፈልግም ብለን ስንርቅ የሚመጣ ሎጂካል የሆነ ቅጣት ነው። እንደምታውቁት ኔክሰስ የተለያዩ ጥያቄዎችን የምናነሳበት የምንማማርበት የቁም ነገር ቻናል ነው።